እርሱ በባርነት ተሽጦ ነበር። እርሱ ንጉሥ ሆኖ ተሾመ። የዚህ ኦሮሞ ጀግና አስገራሚ ታሪክ ስንቶቻችሁ ታውቃላችሁ? በከብት እንደሚሸጥ በርካታ ድካም ሥራ እንዲሠራ ተሽጦ የነበረ ባሪያ እንዴት አገር ሊመራ ይችላል? ጥቁር ሰው በባርነት ተሽጦ ነጭ ሰዎችን ማስገዛት ሕልም ነው ወይስ እውነት? የዚህ ኦሮሞ ጀግና ታሪክ ለማወቅ ይህን ቪዲዮ እስከ መጨረሻው ከመከታተል አትታገዱ። ታሪኩን ከወደዳችሁት ለሌሎች ሰዎች እንዲደርስ ሼር አድርጉት። አንድ ሰው 8 ጊዜ በባርነት ተሽጦ ቢሆንም በጥንካሬው ምክንያት ነፃነትና ሕይወት አምጥቶ ወደ ትውልድ ሀገሩ እንደተመለሰ ከእርሱ በፊት ደግሞ በጣም ያልታወቀ ሌላ ኦሮሞ ተዋጊ ታላቅ ተግባር ሰርቶ ነበር። ስለዚህ ዛሬ ታሪኩን አንድ ላይ እንመልከተው። በቀጥታ ወደ መልእክታችን እንግባ። እርሱ የኖረበት ዘመን ከ16ኛው ክፍለ ዘመን አጋማሽ እስከ 17ኛው ክፍለ ዘመን መጀመሪያ ድረስ ነበር። በ16ኛው ክፍለ ዘመን መገባደጃ ላይ የኦሮሞ መስፋፋት ከተጠናቀቀ በኋላ ማሊክ አምባር የሚባል ሰው በ1548 ዓመተ ምህረት በሐረር ከተማ አካባቢ ከኦሮሞ ቤተሰብ ተወለደ። ቤተሰቦቹ በመጀመሪያ የሰጡት ስም ቻፑ ይባላል። ቻፑ ከድሃ ቤተሰብ ተወለደ። በተወለደበት ዘመን የባሪያ ንግድ የተለመደና ኃይለኛ ነበር። በየዓመቱ ቢያንስ 12000 ሰዎች ከዚህ የምስራቅ አፍሪካ ክፍል ተወስዶ ወደ ህንድ፣ አረቢያ፣ ቻይና እና ፋርስ በአይን ኢራን በባርነት ይሸጡ ነበር። በከባድ ኢኮኖሚያዊ ችግር ምክንያት አንዳንድ ታሪካዊ መዝገቦች እንደሚያሳዩት ቤተሰቦች ልጆቻቸውን ለባሪያ ገበያ ያቀርቡ ነበር። ሌሎች ደግሞ ከእንስሳት እርባታ በወሰዱት ዕዳ ምክንያት ያቀርቡ ነበር። ቻፑ በልጅነቱ ተወስዶ በባርነት ተሽጦ ነበር። የገዙት ሰዎች ቀይ ባህርን አቋርጠው ወደ የመን ሞካ ከተማ ወሰዱት። እዚያም ለአማላጅ ሰው ሸጡት። በዚያን ጊዜ ሞካ ከተማ ንቁ የወደብ ከተማና ኃይለኛ የንግድ እንቅስቃሴ ነበራት። ከሞካ በኋላ ጌታው ወደ ባግዳድ ከተማ ወሰደው። ባግዳድ በዚያን ጊዜ በእስላማዊው ዓለም የእውቀት፣ የኢኮኖሚ፣ የሳይንስ እና የእጅ ጥበብ ማዕከል ነበረች። በባግዳድ ቃሲም የሚባል ነጋዴ ቻፑን ከየመናዊው ጌታው ገዝቶ መያዝ ጀመረ። በባግዳድ ቃሲም ቻፑን አረብኛ ማንበብና መጻፍ እንዲሁም ቁርአንንና ሃይማኖታዊ ትምህርትን አስተማረው። በእስልምና እምነት መንገድ አሳደገው። ቻፑ ነገሮችን የመጠየቅና የመረዳት ችሎታ ቃሲምን በጣም ስላስደነቀው ቃሲም ለቻፑ አምባር የሚል ስም ሰጠው። አምባር ማለት ብልህ ሰው ማለት ነው። ከዚያም ቃሲም አምባርን፣ ቻፑን አረቢያን ባህር አቋርጦ ወደ ህንድ አመጣው። ይህች ሀገር አሁን ህንድ ትባላለች። በዚያን ጊዜ አሁን ህንድ ተብላ የምትጠራው ምድር አንድ ንጉሠ ነገሥት አልነበረችም። የህንድ ደካን አምባ ወረዳ 5 ሱልጣኔቶች ነበሯት። ቤራር፣ ባህማኒ፣ ቢጃፑር፣ ጎልኮንዳ እና አህመድ ናጋር። ቻፑ አምባር ከጌታው ቃሲም ጋር ከነዚህ 5 ደካን ሱልጣኔቶች ወደ አንዱ ወደ አህመድ ናጋር ሄደ። ከዚያም ቃሲም ቼንጊዝ ለሚባል ሰው ሸጠው። እርሱም የአህመድ ናጋር ሱልጣን ሚኒስተሮች አንዱ ነበር። እነዚህ 5 የደካን ሱልጣኔቶች ከሙጋል ንጉሠ ነገሥት ወደ ምዕራብ በኩል በሚመጡ ኃይለኛ ጥቃቶች ስጋት ስር ነበሩ። እንዲሁም እርስ በርሳቸው ይጣሉና አንዱ ሌላውን ለማስገዛት የተለያዩ ጦርነቶች ያደርጉ ነበር። በእነዚህ ስልጣን ለመቆጣጠር በሚደረጉ ጦርነቶች አንዱ ላይ የአምባር አዲሱ ጌታ ቼንጊዝ ከአህመድ ናጋር ሱልጣን ሚኒስተሮች አንዱ ነበር። በ1576 ዓ.ም ተገደለ። ከዚህ በኋላ አምባር ቻፑ ከባርነት ወደ ነፃነት ተሸጋገረ። አምባር ከባርነት ነፃ ከወጣ በኋላ የራሱን ደመወዝ ተቃባይ ወታደሮች ማሰልጠን ጀመረ። ቀስ በቀስ በፈረስ ላይ ተዋግተው የሚዋጉ 150 ጠንካራ ፈረሰኞችን ሰበሰበ። ከ1576 እስከ 1595 ባለው ጊዜ ውስጥ አምባርና ያሰለጠናቸው ወታደሮች በሂንድ ውስጥ በሚገኙት ቢጃፑርና ጎልኮንዳ በተባሉት 2 የደካን ሱልጣኔቶች ውስጥ አመጾችንና ህዝባዊ ንቃቃዎችን ለመቆጣጠር በቅጥር ይሰሩ ነበር። በኋላ አመጾችን በመቆጣጠር ረገድ ያሳየው ልዩ ችሎታ ማሊክ የሚል ማዕረግ እንዲሰጠው አደረገ። ከዚያ በኋላ ማሊክ አምባር ተብሎ መጠራት ጀመረ። በዚህ ወቅት ካሪማ የተባለች ሴት አገባና ከእርሷ 4 ወንድ ልጆችን ወለደ። በ1595 ዓመተ ምህረት የሙጋል ንጉሠ ነገሥት የደካን ሱልጣኔቶችን የመጀመሪያ ኢላማ የነበረውን የአህመድ ናጋር ሱልጣኔት ለመያዝ ጦርነት ጀመረ። ማሊክ አምባር ቁጥራቸው እየጨመረ በሄደው ወታደሮቹ በደካን ሱልጣኔቶች ውስጥ የሚኖሩ ህዝቦችን አሰባስቦ አንድ አደረጋቸውና 7000 ሰራዊት ሰበሰበ።
በ1597 ዓመተ ምህረት የሙጋል ንጉሠ ነገሥት በዚያን ጊዜ የአህመድ ናጋርን ሱልጣን ድል ባደረገ ጊዜ ማሊክ አምባር ብልሃቱን፣ ወታደራዊ ችሎታውና ተጽዕኖውን ተጠቅሞ የሙጋል ጦርን አባረራቸው። ከዚያም እርሱ ራሱ ንጉሳዊ ዝርያ ስላልነበረውና በቀጥታ ለመግዛት ተቀባይነት ስላልነበረው ከሱልጣኑ ቤተሰብ ውስጥ አንድ ልጅ የአህመድ ናጋር ሱልጣን አድርጎ ሾመ። ልጅቱንም ልጁን የራሱን ሴት ልጅ ለዚህ ልጅ ንጉሥ አጋባት። በዚህ መንገድ የሱልጣኑ ቤተሰብ አባል ሆነ። ልጁ በዙፋኑ ላይ እንደ ሱልጣን ንጉሥ ቢቀመጥም ሁሉንም አስፈላጊ የፖለቲካና ኢኮኖሚ ውሳኔዎች የሚያልፍና የሚያዝዝ ማሊክ አምባር ነበር። በ1605 ዓመተ ምህረት ማሊክ አምባር 5ቱን የደካን ሱልጣኖች አንድ አደረጋቸው እና ኃያል የሆነ የ50,000 ወታደሮች ሰራዊት ከሰበሰበው በኋላ የዚያን ጊዜ ኃያል የሙጋል ንጉሠ ነገሥት ከያዟቸው ግዛቶች በማባረር የደካንን ምድሮች ነፃ ማውጣት ቻለ። እነሱን ካባረረ በኋላ ኪርኪ ወይም ኩልዳባድ የሚባል ቆንጆ ከተማ ሰራ። ይህች ከተማ በሚያማምሩ ቤተመንግስቶች፣ በተለያዩ መዝናኛ ቦታዎችና በሚያድግ ኢኮኖሚ ከ200,000 በላይ ነዋሪዎችን አከማቸች። በዚህች ከተማ ውስጥ ማሊክ አምባር የውሃ ቧንቧ መስመሮችን በማስገባት ከተማዋ ለኑሮ ምቹና ተፈላጊ እንድትሆን አደረገ። በ1610 ዓመተ ምህረት እርሱ በዙፋኑ ላይ ያስቀመጠውና ልጁን ያጋባለት ልጅ ትዕቢተኛ ሆነ። ሌላ ሴት አጋባ። ከዚያ አዲሷ ሚስቱ ጋር በመሆን የማሊክ አምባርን ልጅ መቃወም ጀመረ። ማሊክ አምባርም ንጉሱንና አዲሷን ሚስቱን በምስጢር አስወገዳቸው። ከዚያም የንጉሱን ልጅ፣ የልጁን ልጅ፣ የራሱን የልጅ ልጅ ይዞ እርሱ ራሱ መግዛቱን ቀጠለ። እንዲሁም የሱልጣኑ ቤተሰብ እንዳይነሱ ለመከላከል የተለያዩ ጥቅሞችን ሰጥቶ መሬቱን አረጋጋ። የሙጋል ንጉሠ ነገሥት ደጋግሞ የደካን ሱልጣኖችን ጨምሮ አህመድ ናጋርን ለማጥቃት በተነሳ ቁጥር ማሊክ አምባር ጦርነቶችን ተዋግቶ በጽኑ አቆማቸው። ይህ በዚያን ጊዜ የነበረውን የሙጋል ንጉሠ ነገሥት አስቆጣው። እርሱም የማሊክ አምባርንና የራሱን ስዕል እንዲሰሩ አድርጎ በዚህ ስዕል ላይ ንጉሠ ነገሥቱ ማሊክ አምባርን በጦር እንደሚወጋው አሳይቶ በቤተ መንግስቱ ውስጥ ሰቀለ። ነገር ግን ያንን ጥላቻ ቢኖርም ማሊክ አምባርን መግደልም ሆነ ማሸነፍ አልቻለም። ማሊክ አምባር በእርሱ በተመሰረተችው ኩልዳባድ ከተማ ውስጥ ትልቅ መቃብር ሠራ። እርሱ ስልጣን ላይ ያለ በ1626 ዓመተ ምህረት በህመም አረፈ። በዚህ ቪዲዮ ላይ በምታዩት መቃብር ውስጥ ተቀበረ። ይህ መቃብር አሁንም በህንድ ኩልዳባድ ከተማ ይገኛል። ይህ መቃብር አሁንም ቆሞ ይገኛል። እናም በህንድ ውስጥ እንደ ጠቃሚ ታሪካዊ ቅርስ ይቆጠራል። ስለዚህ አንድ ጠንካራ ሰው በባዕድ አገር በባርነት ተሸጦ ከዚያም ተገዝቶ ያችን አገር ገዛ። ሌሎች ደግሞ በራሳቸው አገር ነፃ ተወልደው በባርነት ይኖራሉ። አንዳንዶቹ የሐሳብ ባሮች ናቸው፣ ሌሎች የምግብ ባሮች ናቸው፣ ሌሎች ደግሞ በማንነት ባርነት የታሰሩ ናቸው። እነዚህ ጀግኖች ለመግዛት ምቹ ሁኔታ አይጠበቁም። ቦታውም ሆነ ሁኔታው ቢለወጥ ወይም ባይለወጥ እነርሱ የሚገዙት ለማሸነፍ ነው። በዚህ ትውልድ ውስጥ የራሳቸው ማንነት የሌላቸውና የበታች የሆኑት አበሻዎች፣ አግዚያውያን በኦሮሞ ሕዝብ መካከል ራሳቸውን ለማሰግዛት ሲሞክሩ ቆይተዋል። በዚህ ጊዜ ስንቶች ማንነታቸውን ረስተዋል። እንደ አንበሳ ጠላቶችን ድል አድርገው ከዚያም ስልጣን ለኔ አይገባኝም ብለው ለሕዝባቸው ሰጥተው እንደ አጋዘን ተገድለው የሞቱ ስንት ጀግኖች እንዳሉ ታውቃለህ። ነገር ግን ቦታውም ሆነ ሁኔታ የማይገድባቸው ጀግኖች አሉ። እነርሱ ለነጭ ሰዎች ፈጽሞ አይሰግዱም የሚባሉትን እንኳን እንዲሰግዱ ያደርጋሉ። እንደነዚህ አይነት ጀግኖች አሁንም እንዳሉ ተስፋ አለ። የማሊክ አምባር ቤተሰብ ህንድን ይገዛልን? ከእርሱ ጋር የተዋጉት ሰዎች ምድሩን ይዘውታልን? እርሱ በእውነት ደግና ሐቀኛ ነው። የተከበራችሁ ተመልካቾቻችን፣ ዛሬ በዚህ የምንጨርሰውን ፕሮግራማችንን ስላዳመጣችሁ በጣም እናመሰግናለን። በሚቀጥለው ቪዲዮ ሌላ ርዕስ ይዘን እንመጣለን። አሁን በሰላም እንከናወን። አመሰግናለሁ።